በዋነኛነት ድርጅታችን የሚያመርተው ሸሚዝ ነው። ሸሚዝ ስፔሻላይዝ አድርገን ነው የምንሰራው። ፎከስ አድርገን የተሻለ ሙያውን ጠንቅቀን አውቀነው ከሌላው ከተወዳዳሪ የተሻለ አድቫንቴጅ ለመያዝ ይጠቅመን ዘንድ ነው ሸሚዝን ብቻ ስፔሻላይዝ አድርገን የምንሰራው። አሁን ላይ 80 ቋሚ ሰራተኞች አሉን። ለ80 ሰራተኞች ቋሚ አመት እስከ አመት እኛ ጋር ነው አብረው የሚሰሩት። ከሌሎች እንደ አድቫንቴጅ የወሰድነው እኛ የመጀመሪያው ጥራቱን ነው። ጥራቱ ላይ በተሻለ ማለት አንጻራዊ ከሀገር ውስጥ የሚመረቱ ምርቶች ጋር ምንድነው ጉድለታቸው የሚለውን በደንብ አጣናን። በየጊዜው ከደንበኞቻችን አስተያየቶችን እንወስዳለን። መስተካከል ያለባቸውን ደግሞ ከስር እናስተካክላለን። ስለዚህ ከሌሎች ምርቶች የሚለየው የኛ የመጀመሪያው ጥራት ነው። ጥራት ላይ አንደራደርም። መንግስት ብዙ ድጋፍ ተደርጎልናል። የመጀመሪያው ከመንግስት የተደረገልን ድጋፍ የመስሪያ ቦታ ነው። ይሄን የመሰለ የመስሪያ ቦታ ሰጥቶናል። ይሄ አሁን ባለው በአዲስ አበባ የቤት ችግር ትልቅ እገዛ ነው ለኛ። ከመስሪያ ቦታ በተጨማሪ የውሃ መሰረተ ልማቶችን፣ የመብራት ችግሮችን መንግስት ነው አብሮ አያይዞ ይፈታልን። ከዛ በተጨማሪ የሰው ኃይል ያቀርብልናል። የሰለጠነ የሰው ኃይል ስንፈልግ እንወስዳለን። ባለሙያ ከመንግስት እንወስዳለን። ከዛ ውጭ ተከታታይ ስልጠናዎችን ከመንግስት ድጋፍ ወስደናል። ለምሳሌ ካይዘንን በመተግበራችን ከፍተኛ ለውጥ አምጥተናል። የስራ ድባቡን፣ የሰራተኛ ጋር ያለንን ሁኔታ፣ የሀብት አስተዳደርን በተመለከተ ከዛ ጋር ረጅም ድጋፎችን አግኝተናል። የተጠቃሚውን ቴስት ወይም ፍላጎት መሰረት ያደረገ ስለምሰራ የት ቦታ ምን አይነት ከለር ይወደዳል፣ ለምሳሌ አዳማ አካባቢ ምን አይነት ከለሮች ይወደዳሉ የሚለውን እሱን ጥናት አድርገን ስለሆነ አዳማ አካባቢ የሚወደዱ ከለሮች ለምሳሌ መቀሌ አካባቢ ላይወደዱ ይችላሉ። መቀሌ አካባቢ የሚወደዱ ከለሮች ጅማ አሊያም ደግሞ ሐረር ላይወደዱ ይችላሉ። ስለዚህ የት እያንዳንዱ ቦታ ስፔሲፊክ ታርጌት ከስተመራችን ፍላጎቱ ምንድነው፣ ምን አይነት ከለር ይወዳል የሚለውንና ቲክነሱ ምን አይነት ነው፣ ምን አይነት ሳይዝ ባለፉት የለውጥ ዓመታት በማኒፋክቸሪንግ ኢንዱስትሪ ዘርፍ ያለውን የኢንቨስትመንት ፍሰት ለማሳደግ ምቹ መሰረተ ልማቶች በመገንባታቸውና ችግር ፈቺ የአሰራር ማሻሻያዎች በመተግበራቸው እመርታዊ ለውጥ ያመጡ በርካታ አነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች ተፈጥረዋል። ከነዚህ ማኒፋክቸሪንግ ኢንተርፕራይዞች መካከል በአዲስ አበባ ቦሌ ክፍለ ከተማ ወረዳ 7 የሚገኘው አዲሱ ክንዴና ጓደኞቻቸው የልብስ ስፌት ሽርክና ማህበር ይገኝበታል። ድርጅታችን አዲሱ ክንዴ እና ጓደኞቻቸው የልብስ ህብረት ሽርክና ማህበር ነው። ልብስ ስፌት እኔ የዛ ስራ አስኪያጅ ነኝ። ክንዴ አበበ እባላለሁ። በዋነኛነት ድርጅታችን የሚያመርተው ሸሚዝ ነው። ሸሚዝ ስፔሻላይዝ አድርገን ነው የምንሰራው። ፎከስ አድርገን የተሻለ ሙያውን ጠንቅቀን አውቀነው ከሌላው ከተወዳዳሪ የተሻለ አድቫንቴጅ ለመያዝ ይጠቅመን ዘንድ ነው ሸሚዝን ብቻ ስፔሻላይዝ አድርገን የምንሰራው። በአዲሱ ክንዴና ጓደኞቻቸው ህብረት ሽርክና ማህበር 3 ነን፣ 2 ወንድ 1 ሴት። ወደዚህ ስራ የገባንበት በመጀመሪያ ራሳችን ተቀጥረን ነው ስንሰራ የነበረው በልብስ ስፌት። ስለዚህ ተቀጥረን ስንሰራ ክፍተቶችን አየን። ሸሚዝ ስራ ነው በአጋጣሚ ስንሰራ የነበረው፣ የህንዶች ነበር ጉርጂ ጋርመንት። ስለዚህ እዛ ጋር ክፍተቱን ስናይ ምናልባት እዚህ ጋር
ገብተን ብንሰራ አንደኛ እንደ ግለሰብ እኛም ተጠቃሚ መሆን እንችላለን፣ ለሀገር ደግሞ የሆነ ነገር የምንጨምረው ነገር ይኖራል ብለን በማሰብ ነበር የገባነው። እንዳሰብነውም ተሳክቶልናል። አሁን ላይ ኢምፖርት ሰብስቲቱሽን እየሰራን ስለሆነ ይሄ ለሀገር ትልቅ ጥቅም አለው። የማህበሩ መስራች የሆኑት ሶስቱ ጓደኛሞች ከራሳቸውና ከቤተሰቦቻቸው ባሰባሰቧት አነስተኛ ጥሪት ስራ በመጀመር በአጭር ጊዜ ለብዙ የአካባቢ ወጣቶች ቋሚ ስራ ዕድል መፍጠር ችለዋል። መጀመሪያ ስንጀምር እኛ ሙያው ላይ ስለነበርን ራሳችን ነው ስንሰራ የነበረው ከ2013 በፊት ወደ አንድ ከመምጣታችን በፊት። በኋላ ግን አብረን ተደምረን ብንሰራ የተሻለ ውጤት ማምጣት እንደምንችል አምነንበት ተነጋግረን ምንችለውን ትንሽ ሳንቲሞች ከቤተሰብ ተበዳድረን አዋጣንና ስንጀምር የነበረን ካፒታል 500 ሺህ ነው የነበረው። ከሌሎች ከቤተሰብ የወሰድነው ብድር ነው የነበር። ያንን በኋላ ላይ ራሳችንን ጠንክረን 24 ሰዓት የምንሰራ የነበረው በሰዓቱ 5 ሰራተኞችን ጨመርን። 5 ሰራተኞችን ከኛ ጋር አብረን አዳምረን ቀስ በቀስ ግን 3-4 እየጨመርን አሁን ላይ 80 ቋሚ ሰራተኞች አሉን። የማህበሩ ስራ አስኪያጅ አቶ ክንድ አበባው እንደገለጹት በሸሚዝ ላይ ብቻ ትኩረት በማድረግና በጥራት በመስራታቸው ምርታቸው ከሌሎች ተመሳሳይ የልብስ ስፌት ማህበሮች የተሻለ ተመራጭ እንዲሆን እንዳገዛቸው ጠቁመዋል። በህብረተሰቡ ዘንድ የኛ ምርት አሁን ላይ በጣም ተወዳጅ ነው። በፊት የነበረው ችግር ምንድነው? የተጠቃሚውን ፍላጎት ያማከል አልነበረም። ዝም ብለን እኛ በድፍረት ይሄኛው ሊሄዳል ብለን ያሰብነው ነበር። አሁን ግን የተጠቃሚውን ቴስት ወይም ፍላጎት መሰረት ያደረገ ስለምሰራ የት ቦታ ምን አይነት ከለር ይወደዳል፣ ለምሳሌ አዳማ አካባቢ ምን አይነት ከለሮች ይወደዳሉ የሚለውን እሱን ጥናት አድርገን ስለሆነ አዳማ አካባቢ የሚወደዱ ከለሮች ለምሳሌ መቀሌ አካባቢ ላይወደዱ ይችላሉ። መቀሌ አካባቢ የሚወደዱ ከለሮች ጅማ አሊያም ደግሞ ሐረር ላይወደዱ ይችላሉ። ስለዚህ የት እያንዳንዱ ቦታ ስፔሲፊክ ታርጌት ከስተመራችን ፍላጎቱ ምንድነው፣ ምን አይነት ከለር ይወዳል የሚለውንና ቴክነሱ ምን አይነት ነው፣ ምን አይነት ሳይዝ ምናልባት ሁሉም ሰው ገጥሞት ያውቃል። ስራው ላይ ኤክሴል ይባላል፣ ግን ትክክለኛው ሳይዝ ግን ኤክሴል ላይሆን ይችላል። ሚዲየሙን ወይም ስሞሉን ኤክሴል ብሎ የመለጠፍና ዝም ብሎ የመሸጥ አዝማሚያ ስለነበር እኛ በትክክለኛው ሳይዝ ነው የምንሰራው። ኤክሴል የሆነውን ስታንዳርዱን ጠብቀን እንሰራለን። ኤክሴል በማድረጋችን ላርጅን ላርጅ በማድረጋችን እዛ ጋር የተሻለ ገበያ ላይ አድቫንቴጅ እንዲኖረን አድርጓል። ከዛ ውጭ እስከሚያልቅ ድረስ ወደውት እንደሚለብሱት ነው ያለን መረጃ ከከስተመር በወሰድነው አስተያየት መሰረት። ከዛ ውጭ የኛው ልብስ አንዱ ተመራጭ የሚያደርገው ተመጣጣኝ ዋጋ ነው። አንድ ደንበኛ ባለው በኪሱ ባለው ፍላጎት መሰረት የኛ ምርት ለሱ በሚመጥን መንገድ ማቅረብ ስለምንችል ተመጣጣኝ ነው። የኪስ የሚጎዳ አይደለም፣ የሚወደው ከለር ነው። በዛ መሰረት የህብረተሰቡን ችግር ፈተናል ብለን እናስባለን። ስራውን ሲጀምሩት እውነት ይቻላል የሚል ስጋት ቢገባቸውም በሂደት ራሳቸውን በማብቃት በስራ ላይ የገጠሟቸውን ፈተናዎች በብልሃት መፍታት ችለዋል። የመጀመሪያው ስራውን ስንጀምረው የመጀመሪያው ፈተና ይቻላል የሚለው ነው የነበረው። እንፈራ ነበር። ፍርሃቶችን ቀስ በቀስ ነው እየተጋፈጥናቸው የመጣ ማለት እንደዚህ መስራት ይቻላል ወይ ላንችል እንችላለን የሚለው ነው የነበረው። በኋላ ብሮችን ከሌላ ሰው ያን ብር ገንዘብ ለማስተዳደር የምንሄድበት ስቴፕ እኛን ቀስ በቀስ እያበቃን መጣን። መሀል ላይ ደግሞ በጣም ያጋጠመን ከኮሮና በኋላ የመስሪያ ብር ነው። ባንኮች ጋር ለመበደር ደን ስንጠይቃቸው የሚጠይቁን ምንድነው? ኮላተራል ነው። ኮላተራል ደግሞ እዛ በፊት ያፈራነው ሀብት ወይም ንብረት አልነበረም። ስለዚህ በዛ ምክንያት መበደር አልቻልንም። የስራ ሁኔታውንና ድባቡን ሲያዩት በጣም ይወዱታል፣ ግን ማሳጃ ይጠይቁን ስለነበር ማሳጃ ማቅረብ ባለመቻላችን በምንችለው እና ባለን አቅም እንዳንሰራ ተገድበናል ለተወሰነ ጊዜ። ያ ማለት ምንድነው? መጀመሪያ የነበረው ያለንን ገንዘብና ያለን የሰው ኃይል ለማስተዳደር የነበረን ዕውቀት ውስንነት ስለነበር ቀስ በቀስ ግን ከስተታችን ተምረን ደግሞ ያንን አቅሙን ስንፈጥረው ደግሞ አሁንም መልሶ ደግሞ የካፒታል እጥረት ገጥሞናል። ያን ካፒታል እጥረት ግን መጨረሻ ላይ
ነጋዴዎች ጋር በማውራትና ትምምን በመፍጠር ቸኮችን በመስጠትና አብረን በመስራት ስራችን የተሻለ ተጠቃሚ የሚያደርጉበትን መንገድ ለምሳሌ አንዱ የፈታንበት መንገድ ምንድነው? የገንዘብ ችግራችንን ከአንድ ዕቃ ላይ ከሌላው ከስተመር በተሻለ 5 ብር እናስብለታለን ተጨማሪ ወይም በዋጋ። ስለዚህ አንድ ዕቃ ላይ 5 ብር ለአንደኛው ከስተመር 5 ብር ሰጠን፣ ለሌላኛው ደግሞ የተሻለ ብር ለሚሰጠን ደግሞ 10 ብር እንሰጠዋለን። በዛ ምክንያት አድቫንቴጅ ፈጥረንለት እኛ ግን እዚህ ጋር ማስ ፕሮዳክሽናችንን በማብዛት ማታም ጭምር በመስራት ለሱ በተባለው ጊዜ በማቅረብና የተሻለ ታማኝነትን በማፍጠር የገንዘብ ችግራችን በዚህ መንገድ ፈታ ነው። ሌላው ፈተና የነበረው የሰው ኃይል ማስተዳደር ነው። በሰዓቱ ወደ 250 ሰራተኛ ነበረን። ይህን 250 ሰራተኛ ለማስተዳደር በአጋጣሚ ነው በስነ ልቦናም ዝግጁ አልነበርንም። አንዳንድ የህግ ክፍተቶችም ነበሩ። ግን እነዛን ነገሮች ለመፍታት አንዳንድ የሰራናቸው ስህተቶች ነበሩ። ሰራተኛ ጋር አላስፈላጊ ሰጣ ገባ ውስጥ መግባት፣ ቀስ በቀስ ግን ባለሙያን በማማከር ከህግ ጋር ያሉ ጉዳዮችን ለህግ ባለሙያ መስጠት፣ እሱን ከሰራተኞች ጋር የነበረ ማኔጅመንት በዛ መንገድ ፈተነዋል። ሶስተኛው በጣም የተፈተነው ከፋይናንስ ጋር ተያይዞ ነው። ከፋይናንስ ጋር ተያይዞ አብዛኛው እኔም ሆነ ሌሎች የሚሰሩ ስህተት ነው። ሙሉ ትኩረታችን የምንሰጠው የነበረው ለስራው ነው እንጂ ወጪ ገቢያችንን ባላንስ አናደርግም ነበር። ያ ባላንስ አለማድረጋችን ግብር ሲመጣ ተገቢውን የሆነ ዶክመንት ለባለሙያ ወይም ደግሞ ለሚመለከተው አካል ያለማቅረብ፣ በተለይ ለገቢዎች ያለማቅረብና አላስፈላጊ ወጪዎችን ተዳርገናል። በዛ ምክንያት በኋላ ላይ እንዴት ነው የፈታ ነው? ይህ ችግር ሲሪየስ እንደሆነ ስናቅ፣ በተለይ ደግሞ አሁን መንግስት እየሄደበት ያለው ርቀት በደንብ ጥንቃቄ የሚፈልግ ስለነበር በባለሙያ በታገዘ የባለሙያን ምክር በመውሰድ ወጪና ገቢዎችን በማመጣጠን ለእያንዳንዷ ለምንገዛት ግዢ ተገቢውን ደረሰኝ እንቀበላለን። እኛም ደግሞ ለሰጠነው ሰርቪስ የሚሆን ሽያጭ ደረሰኝ በመቁረጥ አሁን እሱን እያጣጣም ነው ያለ፣ ችግሮቻችን እየፈታን ነው ያለ። ስለዚህ 3 ችግሮችን በዚህ መንገድ ፈተናቸዋል ማለት ነው። ከመንግስት የሚሰጡ የተለያዩ ድጋፎችን ማግኘታቸው ለስኬት ጉዟቸው ይበልጥ ቀና እንዲሆን እንዳገዛቸውም አቶ ክንዴ አልሸሸጉም። ኦኬ፣ ከመንግስት ብዙ ድጋፍ ተደርጎልናል። የመጀመሪያው ከመንግስት የተደረገልን ድጋፍ የመስሪያ ቦታ ነው። ይህን የመሰለ የመስሪያ ቦታ ሰጥቶናል። ይሄ አሁን ባለው በአዲስ አበባ የቤት ችግር ትልቅ እገዛ ነው ለኛ። ከመስሪያ ቦታ በተጨማሪ የውሃ መሰረተ ልማቶችን፣ የመብራት ችግሮችን መንግስት ነው አብሮ አያይዞ ይፈታልን። ከዛ በተጨማሪ የሰው ኃይል ያቀርብልናል። የሰለጠነ የሰው ኃይል ስንፈልግ እንወስዳለን። ባለሙያ ከመንግስት እንወስዳለን። በተለይ ወረዳ አካባቢ ምናምን ያቀርቡልን ነበር፣ ወረዳ 7 እሱን ተጠቅመናል። ከዛ ውጭ ተከታታይ ስልጠናዎችን ከመንግስት ድጋፍ ወስደናል። ለምሳሌ ካይዘንን በመተግበራችን ከፍተኛ ለውጥ አምጥተናል። የስራ ድባቡን፣ የሰራተኛ ጋር ያለንን ሁኔታ፣ የሀብት አስተዳደርን በተመለከተ ከዛ ጋር ረጅም ድጋፎችን አግኝተናል። እነሱን ተጠቅመንበታል ማለት ነው። ማህበሩ የታዘዘውን ምርት በአጭር ጊዜና በጥራት በማቅረብም ይታወቃል። የገበያ ሲስተማችን እኛ ምንድነው የምናደርገው? ከደንበኞች ጋር ሀሳብ በመውሰድ የት ቦታ ነው መጀመሪያ ፍላጎቱን እና የገበያውን ፍላጎት አንብበን እነሱ ጋር ምን ያህል ብዛት ነው የሚያስፈልገው፣ በምን አይነት መጠን ነው የሚለውን ዲዛይን መርጠን ተነጋግረን እናዘዛለን። ዱከም ነው እናዘዛው። ካዘዝን በኋላ ይመጣል፣ እዚህ ይሰራል። ከተሰራ በኋላ ለደንበኞቻችን በሚፈልጉት ብዛትና መጠን መሰረት ሰርተን እናቀርብላቸዋለን። ካቀረብንላቸው በኋላ ያው በዱቤ ሲስተም ነው የምንሰጠው፣ ሽጠው እንዲሰጡን ነው። ከስር ያን እንከታተላለን። ነገር ግን ለነሱም እንዲሸጥላቸው በነሱ ልክ መጥነን እንደየአቅማቸውና እንደየፍላጎታቸው ስራውን ግን በተሻለ መጠን በተሻለ ጥንቃቄ እንሰራዋለን። እነሱም ጋጃቸው ላይ ቶሎ ስለሚሸጥላቸው የወሰዱትን ይከፍላሉ። ያን ከፍለው ሲጨርሱ ቀጣይ ያዘዛሉ። በዛ መንገድ ነው
የገበያ መንገድ ገበያችን እያሳለጥን ያለ ነው ማለት ነው። በቀጣይም ጅንስ ሱሪና ቲሸርቶችን በማምረት ወደ ውጭ ሀገር ኤክስፖርት ለማድረግ እቅድ እንዳላቸውም የማህበሩ ስራ አስኪያጅ አቶ ክንዴ ጠቁመዋል። ቀጣይ ላይ በዋናነት ሸሚዝ ላይ ነው በደንብ የምንሰራው። አንደኛ የሸሚዙን በጣም በደንብ ሂደንበት በደንብ አቀነው በልብስ ጥራት የተሻለ ጥራት ያለው የተሻለ ማቴሪያሉ የተሻለ በተለይ ለሚድል ክላስ እና ከሚድል ክላስ በላይ ላለ ሰው ሊለብሰው የሚችል ምርት ማምረት ነው። ከሸሚዝ በተጨማሪ ግን ሱሪ ላይ መግባት እንፈልጋለን። በተለይ ጂንስ ላይ፣ ቲሸርቶች ላይ ደግሞ ጥራታቸውን የጠበቁ ቲሸርቶችን አምርተን በተለይ እንደ ሀገር የኢምፖርት ሰብስቲቱሽን ከቻይና እና ከህንድ ወይም ከቱርክ የሚመጡ ሸሚዞችን በመተካት ለሀገርም ትልቅ አስተዋጽኦ ማድረግ እንፈልጋለን። ከዛ በተጨማሪ ግን የሀገራችን ፍላጎት በዚህ መንገድ ከፈታን ገበያ እያጠናን ነው። አፍሪካ ውስጥ ወደ ደቡብ ሱዳን እንደ ሁኔታው ወደ ኡጋንዳ ምናምን አካባቢ ለመላክ ሀሳቡ አለን። እንግዲህ ቀጣይ እንሄድበታለን። ኢትዮጵያውያን በሀገራቸው ምርት እንዲኮሩና እንዲጠቀሙ የጠየቁት አቶ ክንዴ በተለይ ወጣቶች ማህበራዊ ሚዲያን በመጠቀም በአቋራጭ ለመክበር ከመሞከር ይልቅ በማኒፋክቸሪንግ ዘርፍ በመሰማራት ዘላቂ የገቢ ምንጭ ለመፍጠር ቢሰሩ በአጭር ጊዜ ውጤታማ መሆን እንደሚችሉ ምክራቸውን አስተላልፈዋል። መጀመሪያ ማስተላለፍ የምፈልገው ለመንግስት ነው። መንግስት ለዘርፉ ተገቢውን ትኩረት እየሰጠ ነው። በተለይ ደግሞ ኢትዮጵያ ታምርት የሚለው ላይ እና ከመንግስት ለሚሰሩ ኢንተርፕራይዞች ተገቢውን ትኩረት ሰጥቶ በተለይ የቦታ ውስንነት ስላለ በተወሰነ መንገድ እዛ ላይ ተጨማሪ ቦታዎችን የመስጠትና ተጨማሪ ድጋፎች ቢደረግ ጥሩ ነው ብያለሁ። ዘርፉ የተሻለ ያድጋል፣ ለሀገሪቱም ትልቅ አስተዋጽኦ ያመጣል ብዬ አምናለሁ። ሁለተኛው ማስተላልፈው መልእክት ለተጠቃሚው ነው። ኢትዮጵያ ውስጥ ከሁላችንን ጀምሮ ሜድን ኢትዮጵያን ላይ ያለን ግንዛቤ ዝቅተኛ ነው። አሁን ላይ ግን እሱ እየተሻሻለ ነው ብዬ አምናለሁ። በሆነ መንገድ ግን የበለጠ ግንዛቤ መፍጠር ያስፈልጋል። አብዛኞቹ ምርቶች እውነትም ስለሆነ የሚመረቱት ኢትዮጵያ ውስጥ ነው። ምናልባት ቱርኪ ስሊም ፊት ሊል ይችላል ወይ ደግሞ ሜድ ኢን ኢታሊ ምናምን ሊሆን ይችላል። ግን ሁሉም ምርቶች ኢትዮጵያ ውስጥ ከተመረቱ ድረስ ኢትዮጵያ ውስጥ የሚመረቱ ምርቶችን የራሳችን ምርት ብንጠቀም ልክ እንደ ቻይኖች የተሻለ እድገት ማምጣት እንችላለን። ቻይኖች አንዱ የተሻለ የሆኑበት ምንድነው? የራሳቸውን ምርት ስለሚጠቀሙ ማለት ነው። ሌላው አዲስ ወደ ኢንተርፕራይዙ ለሚገባ ወይም ደግሞ ወደ ስራ መግባት ለሚፈልግ ሰው መጀመሪያውኑ ሙያውን ቢያውቀው። አሁን የኛ ትልቁ የጠቀመን ምንድነው? መጀመሪያ ላይ ራሳችን ስንሰራ ስለነበር ስራውን ጠንቅቀን እናውቀዋለን። ስራውን ጠንቅቀን በማወቃችን ደግሞ ክፍተቱን ምን ጋር እንደሆነ፣ ስራው ምን እንደሚፈልግ፣ መቼ ምን እንደሚፈልግ፣ ምን እንደሚያስፈልገው እሱን ማወቃችን ለውጣችን ፈጣን እንዲሆን አድርጎታል። ስለዚህ እንደኛ አይነት ኢንተርፕራይዞች ጋር መጀመሪያ ገብቶ ስራውን ይወቀው። መቀጠር ላይ እቺ ቲክቶክ ወይም ደግሞ ሌላ ላይ ጩኸቱ ላይ ባይሆን ምንድነው ይሄ ቅጥርን የመሸሽና ወይም ደግሞ ቶሎ ብሎ ወደ ራስ መምጣቱ እንዳለ ቢሆንም ግን የሚሻለው ምንድነው? መጀመሪያ ተቀጥረን በሌላ ድርጅት ኮስት ማለት ነው። መጀመሪያ ዝም ብለው ሲጀምሩት በራሳቸው ከቤተሰብ ሊሆን ይችላል ወይም ራሳቸው አጠራቀሟትን ገንዘብ በራሳቸው ከሚማሩ ይልቅ ስህተቱን እያንዳንዱ ያለውን ተቀጥረው ካወቁ በኋላ ፋርዘር ደግሞ በራሳቸው ጎን ለጎን በደንብ ወጥረው መስራት። ኢትዮጵያ ውስጥ ነው ወጥሮ መስራት ብቻ ነው።